ሰላም ውድ የሚወስፊ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን የፍትፍት አዘገጃጀት ይሆናል። በጣም ነው የምትወዱት። ጤናማ የሆነ አዘገጃጀት ነው። እስከ መጨረሻው ድረስ አብራችሁን እንድቆዩ እጋብዛለሁ። እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁ። እኔ የተጠቀምኩት 2 መካከለኛ የሚሆን ሽንኩርት ነው። ከዛ የማዘጋጅበት ብረት ድስት ውስጥ አደርግና ሽንኩርቱን በራሱ ውሃ ለ2 ደቂቃ ለሚሆን ጊዜ ጠበስ አደርገዋለሁ። ከዛ በኋላ ዘይት ጨምራለሁ። ያው ይበቃኛል ብዬ የማስበውን ያህል ዘይት ጨምራለሁ። የምጠቀመው አቮካዶ ዘይት ነው። በዘይቱም እንደዚሁ ለ2 ደቂቃ ለሚሆን ጊዜ ጠበስ አደርገዋለሁ። ከዛ ምንድነው የማደርገው ትንሽዬ እርድ እጨምራለሁ። ያው ቶሎ የምናዘጋጀው አይነት የምግብ ስራ ነው ዛሬ የማዘጋጀው። ያው እርዱንም ብዙ አናቆየውም። እንደዚሁ ለ1-2 ደቂቃ ጠበስ አደርገዋለሁ ከዘይቱ ጋር። ምክንያቱም ሌሎች አብረውት የሚበስሉ ነገሮች ስላሉ አብረው መብሰል ይችላል፣ ወይም አብረን እናበስለዋለን። አሁን ካሮት ጨመርኩ። እኔ ካሮቱን የጨመርኩት ወይም የከተፍኩት ተለቅ አድርጌ ነው። በክቡ ሆኖ ግን ተለቅ ያለ የካሮት አከታተፍ ነው የከተፍኩት፣ ምክንያቱም እንደዛ እንዲሆን የፈለግኩት። ከዛ ካሮቱንም እንደዚሁ ጠበስ እናደርገዋለን። ምንም ውሃ ምናምን አልጨምርም። እዚህ ጋር እከድንና ያው ቶሎ እንዲበስልልኝ ነው የከደንኩት። ግማሽ ድረስ እስኪበስል ድረስ ያው የሚቀጥለውን ግብአት አልጨምርም። ቢያንስ የተወሰነ መብሰል አለበት እና በመሀል አየት አደርገዋለሁ። እንደዚህ በደንብ ተጠብሶ ሲዘጋጅ ያው ጣዕሙ ልዩ ይሆናል። አሁን ዝም ብለን ውሃ እዚህ ላይ ብናደርግበት ጣዕሙ ጥሩ አይመጣም። ስለዚህ እንደዚህ ጥብስ አድርገን ነው የምናዘጋጀው። አሁን ምን ጨመርኩበት? ቲማቲም የተፈጨ ጨመርኩ። የተጠቀምኩት የካሮት ብዛት ማወቅ ከፈለጋችሁ እኔ 4 መካከለኛ የሚሆን ካሮት ነው። ቲማቲም ደግሞ 2 መካከለኛ የሆነ ቲማቲም ነው። አለመጠቀም ትችላላችሁ። ቲማቲም ግን ቲማቲም ስታደርጉበት የተለየ ጥሩ ጣዕም ታገኙበታላችሁ። ባታደርጉበትም ምንም ችግር የለውም። ያው የተለያየ ጣዕም ሊኖር ይችላል፣ ግን በሁለቱም መንገድ ብታዘጋጁት በጣም አሪፍ ነው። አሁን እንደምታዩት ቲማቲሙን ከጨመርኩ በኋላም ያው ጠበስ አደርገዋለሁ ቲማቲሙን አንድ ላይ ከካሮቱ ጋር። አሁን ነጭ ሽንኩርት የተፈጨ ጨምሬያለሁ። እኔ ወደ 5 ፍሬ የሚሆን ነጭ ሽንኩርት ነው የተጠቀምኩት። አሁን እዚህ ጋር ያው ካሮቱ ግማሽ ድረስ የሚሆን በስሎልኛል። ምንድነው የጨመርኩት? ድንች። ያው ድንቹንም ተለቅ አድርጌ ነው የከተፍኩት፣ በትናንሹ አይደለም። እሱን እንደ የፍላጎታችሁ ማለት ትችላላችሁ። የተጠቀምኩት ድንች ብዛቱ 4 አነስ የሚል ብዛት ያለው ነው የተጠቀምኩት ማለት ነው። ድንቹንም እንደዚሁ አንድ ላይ እንጠብሰዋለን። እንደዛ ሲሆን ነው ቆንጆ ጥሩ ጣዕም ልታገኙበት የምትችሉት። አሁን ምንም ሳታደርጉ ዝም ብላችሁ ውሃ ብትከልሱበት ሁሉንም ካሮቱንም ድንቹንም እንደምትፈልጉት አይነት ጣዕም አይመጣም። ስለዚህ መጠበስ አለበት እና ለ3 ደቂቃ ለሚሆን ጊዜ ያው ጠበስ ካደረኩት በኋላ እከድነዋለሁ። እዚህ ጋር እንዳልኳችሁ ቲማቲሙም አለ፣ ውሃ ምንም አልጨመርኩም እስካሁን። ስለዚህ እንደዛ እያደረግን ድንቹ ግማሽ ድረስ እስኪበስል ድረስ እናቆየዋለን፣ ምንም ውሃ ሳንጨምር። አሁን
እንዳልኳችሁ ድንቹ ግማሽ የሚሆን ያህል ድረስ በስሎልኛል። ከዛ ምንድነው ማድረገው? ውሃ እከልሳለሁ። ውሃ ወጥ ስታዘጋጁ ሁሌ የፈላ ውሃ ከጎኑ ታዘጋጁ ጥሩ ነው። አንድ የምትሰሩበትን ጊዜ ይቀንሳል፣ እንደገና ጥሩ ነው ብዬ አስባለሁ። ቀዝቃዛ ውሃ ከመጨመር የፈላ ውሃ መጨመሩ ይመረጣል። የሚበቃኝን ያህል ውሃ ጨምሬያለሁ። ውሃ በጣም አላበዛበት፣ ማለት በጣም ካበዛችሁበት ጥሩ አይመጣም። የምትፈልጉትን አይነት ጣዕም አታገኙበትም። ጨው እጨምራለሁ። እንደምታዩት ውሃውን ማየት ትችላላችሁ። እኔ የጨመርኩት ውሃ ከላይ ለበስ እስኪያደርገው ድረስ ብቻ ነው የጨመርኩት። ከዛ በላይ አላደረኩም። ምክንያቱም ውሃ ካበዛውበት ደግሞ ያው የምንፈልገውን ያህል ጣዕም ላናገኝበት እንችላለን። አሁን ከድኜ በደንብ እንዲንተከተክ አድርገዋለሁ። ያው እንዳልኳችሁ ድንቹም ሙሉ ለሙሉ አልበሰለም ነበር አይደለ? ስለዚህ ውሃ ከጨመርን በኋላ ነው ማለት ነው የምናበስለው። አሁን እንደምታዩት ድንቹ በስሎልኛል። ያው ካሮቱን በስሏል። ሁሉም ነገር ጥሩ የሆነ አበሳሰል ነው፣ እኩል የበሰለልኝ። ከዛ ያው ዝግጁ ነው ማለት ነው፣ ለገበታ ለመቅረብ ዝግጁ ነው። እንደምታዩት እዚህ ጋ እንጀራ ቆራርጬ አዘጋጅቻለሁ። እስክቀምሰው በጣም ነው የጓጓሁት። ሽታው ቃናው በጣም ልዩ ነው። ስለዚህ የቆራረጥኩት እንጀራ ላይ እንደምታዩት በእንደዚህ አይነት መልኩ ፈሰስ እያደረግኩ አደርጓለሁ። ምክንያቱም ሁሉም ቦታ ላይ እንዲዳረስልኝ። ሲያዩት ራሱ በጣም ነው የሚያምረው። አንዳንዴ ደስ ይላል አይደል? እንደዚህ ህትፈት አድርጋችሁ ስትበሉ የሆነ ለየት ያለም ነገር ነው። እንደገና ደግሞ ለምግብ ፍላጎት ለሌላቸው ሰዎች፣ ለታመሙ ሰዎች እውነቴን ነው የምላችሁ በጣም አሪፍ ነገር ነው። ቃሪያ ያው እዛ ራሱ ቅቅል ውስጥ አላረኩም፣ ወይም የሰራን መፈትፈቻ ውስጥ አላረኩበትም። ቃሪያ ማድረገው እኔ እዚህ ጋር ነው፣ ወይም ስፈተፍት ነው ቃሪያ ማድረግበት። ምክንያቱም ውስጡ ካረኩት ያው የመብሰል ሁኔታም ይኖረዋል። ቃሪያው ትኩስም ስለሆነ መፈትፈቻ። ስለዚህ ከላይ ቃሪያ እንደዚህ አይነት መልኩ አረኩበት። እንደምታዩት በጣም የሚያምር የመፈትፈቻ ወይም የአትክልት መፈትፈቻ አዘገጃጀን ነው። እንደወደዳችሁት እርግጠኛ ነኝ። እናንተም ያው ሰርታችሁ የማታውቁ ካላችሁ ያው የተለመደ አሰራር ነው፣ ግን ምናልባት ሰርታችሁ የማታውቁ ወይም ከሰራችሁት ብዙ ጊዜ የሆናችሁ ካላችሁ ሰርታችሁ ሞክሩት እላለሁ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሁሌ ከጎኔ በመሆን ስለምታበረታቱን እጅግ በጣም ነው አመሰግነው። ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ የሌላ ስራ እስከምንገናኝ ድረስ ደህና ሁኑ።